በሐረሪ ክልል በከተማ ልማት ዘርፍና የመሬት አገልግሎት ላይ መሻሻሎች እየታየ መሆኑን ነዋሪዎች ገለጹ። ነዋሪዎቹ የመሬት የይዞታ ማረጋገጫና የግብር ክፍያ ጋር ተያይዞ የሚስተዋለውን የቦታ ጥበት መቅረፍ እንደሚገባም ጠቁመዋል። በዚህ ጉዳይ ላይ ተጨማሪ ማብራሪያ ሊሰጡን የሐረሪ ክልል ከተማ ልማትና ኮንስትራክሽን ቢሮ ምክትል ኃላፊ ረኢስ የሱፍ ከሐረር ስቱዲዮአችን በቀጥታ መስመራችን ላይ ይገኛሉ። እንደምን ውለዋል? ከመሬት አገልግሎት አሰጣጥ ጋር ያሉ መሻሻሎች እንዴት ይገለጻሉ? በቀጣይስ ቀልጣፋ አገልግሎት በመስጠት ተገልጋዩን ለማርካት በእናንተ በኩል ምን እየተሰራ ነው የሚለው እናስቀድም። እሺ፣ አመሰግናለሁ። እንግዲህ እንደ ክልላችን ያው የመሬት አገልግሎትን በቀልጣፋ በሆነ ሁኔታ አገልግሎት ለመስጠት ያስችለን ዘንድ በመጀመሪያ ደረጃ እንደ ከተማ ልማት በጣም ለረጅም ጊዜ ቅሬታ የሚቀርባቸው ጉዳዮች ነበሩ። ስለዚህ እነሱን በአግባቡ አይቶ መፍታትና ህብረተሰቡ ከከተማ ልማትን በየጊዜው የሚያማርርባቸውን ጉዳዮች ቀርፎ ከተማ ልማት ውጤታማ አገልግሎት እየሰጠ መሆኑን ምስክር እንዲሆን ካሁን በፊት በጣም ብዙ ጊዜ ሲመላለሱና ሲጠየቁ የነበሩትን ከኢንቨስትመንትና ከሌሎች ከመኖሪያ ቤት አገልግሎቶች ጋር ተያይዞ ረጅም ጊዜ የወሰዱ ጥያቄዎችን ለይቶ ለብቻ መፍትሄ የመስጠት ስራዎች ሲሰራ ቆይቷል። በዛ አግባብ እንግዲህ 10 ዓመት ውስጥ ረጅም ጊዜ የተጉላላ የቆዩ ጉዳዮችን መፍትሄ በመስጠት ህብረተሰቡ እርካታን እንዲያገኝ ካወዲ እንደዚህ አይነት ምሬቶች፣ መጉላላቶች እንዳይኖሩ የማድረግ ስራዎች ተሰርተዋል። ከዛ ባሻገር ግን በአሁኑ ወቅት እየተሰጠ ያለውን አገልግሎት እንዴት አርግተን በተሻለ ሁኔታ መስጠት ይቻላል ለሚለው በሰፈር ደረጃ ለይቶ ከካዳስተር ስራ ጋር በማያያዝ ህብረተሰቡ በየጊዜው በሚወጣለት የማስታወቂያ መሰረት እየመጣ አገልግሎቶችን እንዲያገኝ እና ምልልሶችን ለማስቀረት እየተሰራ ይገኛል። ከዛ ውጭ ደግሞ አሰራራችንን በተሻለ ሁኔታ ዲጂታይዝ የማድረግ ስራዎችንም እየሰራን እንገኛለን። ከዚህ ጋር ተያይዞ ያሉንን ፋይሎችም በአጠቃላይ ስካን አርግቶ የሚያዝ እንዲሁም ህብረተሰቡ በተለያየ ጊዜ ፋይል ጠፋብኝ፣ ተሰረቀብኝ የሚሉ ነገሮች ሁላ በሚያስቀር መልኩ ዲጂታይዝ የማድረግ ስራዎችን ሲሰራ ቆይቷል። ከዛ ባሻገር ደግሞ የተለያዩ ሶፍትዌሮችን በማልማት እነዚህ መረጃዎች በአግባቡ በመያዝ ህብረተሰቡ ሲመጣ ቀልጣፋ የሆነ አገልግሎት የመስጠት ሁኔታ ተጀምሯል። ምናልባት ህገወጥ የመሬት ወረራን ለመከላከል ምን እየተሰራ ነው የሚለውን ደግሞ ባጭሩ ቢነግሩን። እሺ፣ ከህገወጥ መሬት ወረራ ጋር ተያይዞ እንግዲህ እንደሚታወቀው በመጀመሪያ ደረጃ መደረግ ያለበት ነገር ያው የግንዛቤ ፈጠራ ስራዎች ናቸው። ህብረተሰቡ ህገወጥነትን መጠየፍ መቻል አለበት እንግዲህ ወደ ህጋዊ እርምጃ ከመሄዳችን በፊት። ስለዚህ ከሱ ጋር ተያይዞ ከደንብ ማስከበር ጽሕፈት ቤት ጋር እና ወረዳዎችን አንድ ላይ በማቀናጀት ለህብረተሰቡ ሰፊ የሆነ ግንዛቤ እንዲያገኝና ህገወጥነትን በራሱ እንዲከላከል ህገወጥነትን በሀገር ላይ ትልቅ ጉዳት የሚያደርስ መሆኑን እንዲገነዘብ የማድረግ ስራዎችን በስፋት ተሰርቷል። በስፋት አሁንም እየተሰራ ይገኛል። ከዚህ ጋር ተያይዞ ግን ህብረተሰቡ ግንዛቤ እንዲያገኝ ከማድረግ ባሻገር የህግ አግባብን ተከትሎ የመከላከል ስራ መሰራት መቻል አለበት። በዚህም አብዛኛው እንደ ክልል ደረጃ በአዋጅ ለወረዳዎች ይሄ ስልጣን ቢሰጥም ለወረዳዎች ስልጣኑ ተሰጥቷቸዋል፣ እነሱ መከላከል አለባቸው ብለን ሙሉ በሙሉ አልተውንም። እንደ ከተማ ልማትና ኮንስትራክሽን ቢሮ የዋነኝነት ድርሻውን በመውሰድ በአብይ ኮሚቴ ወር ስትሪንግ ኮሚቴ ደረጃ የደንብ ማስከበር ማዘጋጃ ቤትና ሌሎች ባለድርሻ አካላት እንደ ፍትህና ጠቅላይ አቃቢ ወረዳዎችን አንድ ላይ በማቀናጀት የጋራ እቅድ እንዲያወጡ በማድረግ በየጊዜው ያንን እቅድ የመገምገምና በዛ አግባብ ክትትል በማድረግ የመከላከል ስራዎች እየተሰሩ ይገኛሉ። ከዛ ባሻገር ደግሞ ያሉንን መሬቶች ሁሌም የሚወረሩብንና ህገወጥ ግንባታ የሚከናወንባቸው መሬቶች በአግባቡ የማወቅ ስራዎች እያንዳንዱን ፓርሰል እያንዳንዱን መረጃ በከተማ ባውንደሪ ውስጥ የሚገኝን መረጃ በአግባቡ ቆጥሮ የመመዝገብና የማወቅ ስራዎች እየተሰሩ ይገኛሉ። ስለዚህ በዛ አግባብ ለመከላከል እየተሞከረ ነው። ከዛ ባሻገር ግን ያው ኤሪያል ፎቶ፣ አየር ፎቶዎችና የተለያዩ ሜቶዶችን እየተጠቀምን የሚሰሩ ህገወጦችን በዛ አግባብ የመከላከል ስራዎች ይሰራሉ። ከዛ ባሻገር በፐሪፌሪ ወር አዋሳኝ አካባቢዎች ላይ አርሶ አደሩ ዝም ብሎ ግንዛቤ ሳይኖረው ህገወጥ ግንባታዎችን ከሚገነባ ይልቅ በህጋዊ አግባብ ካርታ እያገኘ እንዲገነባ የማስቻል ስራ እየተሰራ ይገኛል። ከልብ እናመሰግናለን። መልካም ቀን ይሁንልዎት።